ጰራቅሊጦስ የመንፈስ ቅዱስ ሌላ ተለዋጭ ስም ነው ማለት ነው። የማን ስም ነው ጰራቅሊጦስ? ዛሬ ቀኑ ምን ይባላል? ጰራቅሊጦስ ይባላል። ምንድነው ጰራቅሊጦስ ብንል ጰራቅሊጦስ መንፈስ ቅዱስ ነው፣ እግዚአብሔር ነው፣ ፈጣሪ ነው፣ አምላክ ነው። ጰራቅሊጦስ ቃሉ የግሪክ ቃል ነው። ሲተረጎም ብዙ ትርጉሞች አሉት። አሁን ጰራቅሊጦስ የሚለው ቤተክርስቲያን በስድስት ትርጉሞች ተርጉማ አስቀምጣልናለች። ስድስቶቹን ትርጉሞች መያዝ ይጠበቅብናል። አንደኛ ጰራቅሊጦስ ማለት ምንድነው ብለን ስናጠና ናዛዚ የሚያረጋጋ የሚል ትርጉም አለ ማለት ነው። ምን የሚል? አሁን ሰውን ሁሉ ህይወቱ የተረጋጋ እንዲሆን በመንፈሳዊ ህይወት እንዲኖር የሚያረጋጋው ማን ነው? መንፈስ ቅዱስ ነው። ስለዚህ ጰራቅሊጦስ ማለት ናዛዚ ማለት ነው ብለው ተርጉመውታል። ናዛዚ ቃሉ ግዕዘኛ ነው። ወደ አማርኛ ሲመጣ ናዘዝ አረጋጋ ይልና የሚያረጋጋ ማለት ነው። ምን የሚል አልኳቸው? ያዟቸው። ስድስቶቹን ዛሬ መያዝ ይጠበቅባቸዋል። አንደኛ ምን የሚል ነው ጰራቅሊጦስ ማለት አልኳቸው? የሚያረጋጋ ማለት ነው። ሁለተኛ መጽንዒ ይለዋል። መጽንዒ ማለት ጸና፣ አጸና ይልና የሚያጸና የሚል ትርጉም አለው። አብ ወልድ መንፈስ ቅዱስ ያጸናሉ ይላል አይደል? አባ ሕርያቆስ በቅዳሴው የሚያጸና ሰውን በምግባር በሃይማኖት በመልካም ስራ የሚያጸና ማለት ነው። አሁን እናንተ እንድንጸና በክርስትናችን ጸንተን እንድንኖር፣ በሃይማኖታችን ጸንተን እንድንኖር፣ በመልካም ስራ ጸንተን እንድንኖር፣ በምክረ ካህን በፈቃደ ካህን ጸንተን እንድንኖር የሚያደርገን እርሱ ማን ነው? መንፈስ ቅዱስ ነው ማለት። ስለዚህ መጽንዒ ይለዋል፣ የሚያጸና። ሁለተኛ የሲሆን ሶስተኛ መንጽሒ ይለዋል። መንጽሒ ማለት ምንድነው? የሚያነጻ፣ ሰውን ሁሉ ከኃጢአት የሚያነጻ። አሁን ኃጢአት ሰርተን መተን ንስሐ እንገባለን ለአባታችን ለካህናቱ አይደለ? ለአባቶች ንስሐ እንገባለን። ንስሐ ስንገባ ያንን ኃጢአታችን የሚደመስስልን ከኃጢአት የሚያነጻን ንጹሕ እንድንሆን የሚያደርገን እርሱ ማን ነው ማለት ነው? መንፈስ ቅዱስ ነው ማለት። የስሙ ትርጓሜ ነው። አሁን ጰራቅሊጦስ የሚለው ከግሪከኛ ወደ ግዕዘኛ ወደ አማርኛ ሲተረጎም እንደዚያ ነው። ቃሉ ጰራቅሊጦስ ነው። ሲተረጎም ግን ናዛዚ የሚያረጋጋ፣ መንጽሒ የሚያነጻ፣ መጽንዒ የሚያጸና፣ መንጽሒ የሚያነጻ፣ ከኃጢአት የሚያነጻ የሚል ትርጉም አለ ማለት ነው። እየያዛችሁልኝ ነው ሶስቶቹን? እስቲ የምትዟቸው ብቻዬን እንዳልጮህ ብዬ ነው። እስቲ ያሳዩ። መልካም። ስንት ነው የነገርኳቸው? ስንት ቀረና? እሺ። አራተኛ ከሳቲ የሚል ትርጉም አለው። ከሳቲ ማለት ገላጭ ማለት ነው። ከሰተ ገለጠ ይልና ከሳቲ ገላጭ። ምንድነው የሚገልጠው? ቋንቋ ገላጭ፣ ምስጢር ገላጭ ነው። ያለ መንፈስ ቅዱስ የሚገለጥ ነገር የለም። ይሄ ታውቃላችሁ አይደለ? የሚገለጥ ነገር የለም። መንፈስ ቅዱስ ነው ነገሮች ሁሉ የሚገልጥ፣ የተሰወረውን የሚገልጥ፣ የተደበቀውን የሚገልጥ፣ የከበደውን የሚገልጥ፣ ህቡዕ የሆነውን የሚገልጥ፣ ለነቢያት በራእይ በሕልም በትንቢት የሚገልጥላቸው መንፈስ ቅዱስ ነው። መንፈስ ቅዱስ ብዙ ምስጢራትን ይገልጣል። ይህንን ሲገልጥ ምን አለ? ከሳቲ ገላጭ ይለዋል። ገላጭ ነው። ምንድነው የሚገልጠው? በአጭሩ ምስጢርና ቋንቋ ይገልጣል ማለት ነው። ምን ይገልጣል? እሺ፣ አራተኛው ነው። አምስተኛ መስተፍስሒ ይለዋል። አዎ፣ መንፈሰ ፍስሐ ወሐሴት ይለዋል። መስተፍስሒ ማለት አስተፍስሐ አስደሰተ ይልና የሚያስደስት የሚል ትርጉም አለው። አሁን ያዘነውን ሁሉ አጽናንቶ አረጋግቶ ያስደስታል አይደል? ቤተ ክርስቲያን መጣችሁ ድምጿን ስትሰሙ ደስ የሚላችሁ ለምን ይመስላችኋል? መንፈስ ቅዱስ እኮ እንደዚያ የሚያደርገው። የአባቶችን ድምፅ ስትሰሙ፣ የቅዳሴውን ድምፅ ስትሰሙ፣ የማሕሌቱን ድምፅ ስትሰሙ፣ የአባቶችን ቃለ ምዕዳን ስትሰሙ አትደሰቱ? እንድንደሰት የሚያደርገን በውስጣችን ገብቶ የሚሰራ እርሱ ማለት መንፈስ ቅዱስ ነው ማለት ነው። ምን የሚል ነው አልኳችሁ? የሚያስደስት መስተፍስሒ ይለዋል። የሚያስደስት አስደሳች ነው። እንዲሁም ቅባት ፍስሕት እምኔከማከ ይለዋል። መንፈስ ቅዱስ የሚያስደስት ነው። አዎ፣ በጸጋ የሚያስደስት እንድንደሰት የሚያደርግ የውስጥ ሐሴትን የሚሞላ ተስፋ የሚሰጥ ነው ማለት ነው። ብዙ ጊዜ ተስፋ ቆርጠን የእግዚአብሔርን ቃል ስንሰማ ወደ ተስፋ እንመለሳለን አይደል? እንደዚያ የሚያደርገን መንፈስ ቅዱስ ነው። በውስጣችን ላይ ያድራል፣ በውስጣችን ላይ ይሰራል። ስለዚህ አስደሳች ነው ይለዋል። አምስተኛው። ስድስተኛው መስተስርይ ይለዋል። ኃጢአትን የሚያስተሰርይ ማለት ነው። ኃጢአትን የሚደመስስ፣ በደልን የሚደመስስ፣ ኃጢአትን የሚያጠፋ የሚያስደስት እና ኃጢአትን የሚያርቅ ይለዋል። ስድስተኛው መስተስርይ ይለዋል። ምን አልኳችሁ? ኃጢአትን ምን የሚል የሚያርቅ የሚያጠፋ ሥራዬ ኃጢአት እንለዋለን አይደለ? ሥራዬ ኃጢአት መንፈስ ቅዱስ ኃጢአታችሁን ይቅር ይበላችሁ አይደለ የሚሉን አባቶች።
በአባቶች ላይ አድሮ ኃጢአትን ይቅር የሚል በአባቶች ላይ አድሮ የሚናዝዝ የሚመክር የሚገስጽ እርሱ ማን ነው? መንፈስ ቅዱስ ነው። እስከ ዓለም ፍጻሜ ድረስ እኔ ወደ አባቴ እሄዳለሁ አለ። ግን ወላጅ እንደሌላቸው ልጆች እንድትሆኑ አልተዋችሁም አለ። እያድገክሙ ዋለ መውታት እኮ ነው። ወላጅ እንደሌላቸው ልጆች እንድትሆኑ አልተዋችሁም እና መንፈስ ቅዱስን ምን እልላችኋለሁ? እልክላችኋለሁ። እርሱ ደግሞ እስከ ዓለም ፍጻሜ ድረስ አብሯችሁ ከእናንተ ጋር ምን ይላል አለ? ይኖራል አለ። በጣም ደስ የሚል እኮ ነው። ዘልፈ ያሉ ምስሌክሙ እስከ ዕልቀተ ዓለም፣ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ ከእናንተ ጋር መንፈስ ቅዱስ አብሮ ይኖራል አለ። ያ ደግሞ ከእናንተ ጋር አብሮ የሚኖረው መንፈስ ቅዱስ በመጣ ጊዜ የእውነት መንፈስ ነውና ወዴት ይወስዳቸዋል? ወደ እውነት ሁሉ ይመራቸዋል ይላል። ስለዚህ እውነተኛዋ ቤተክርስቲያን የትኛዋ ናት ማለት ነው? ቅድስት ቤተክርስቲያን ናት። ዛሬ ባጭሩ መንፈስ ቅዱስ ቋንቋ ለሐዋርያት የገለጠበትን ቀን ነው አይደል የምናከብረው? በነገራችን ላይ ቋንቋ የተገለጠበት ባለ ሃምሳው ደግሞ ያለቀበት የተጠናቀቀበት ቋንቋ የተገለጠበት ዕለት ነው ዛሬ። በነገራችን ላይ በብሉይ ኪዳን በጥንቱ እስራኤላውያን ከመላው ዓለም የተበታተኑ እስራኤላውያን በኢየሩሳሌም ተሰብስበው በዓል የሚያከብሩበት ቀን ነው አይደል? ባለ ሃምሳ የምንለው ከዚህ የተነሳ ነው። ተሰብስበው በዓል በሚያከብሩበት ቀን ነው መንፈስ ቅዱስ ወርዶ ለሐዋርያት ምስጢራትን ቋንቋዎችን ገልጦ ሐዋርያት በመላው ዓለም የተሰበሰቡ ሕዝቦችን እንዲያስተምሩ በዓለም ቋንቋ እንዲናገሩ 71 ቋንቋ ገልጦ ከራሳቸው ጋር በ72 ቋንቋ እንዲናገሩ ያደረጋቸው መንፈስ ቅዱስ ዛሬ ለምንድን ነው ብለን ስናጠና በመላው ዓለም ኢየሩሳሌም ውስጥ የተሰበሰቡ ሕዝቦችን ሐዋርያት የክርስቶስን መሞት መነሳት ማድረግ እንዲያስተምሩ ልዩ ልዩ ቋንቋ ሊገልጥላቸው ነው ዛሬ የወረደ ማለት። እየተረዳችሁኝ ነው? በዓለም ዙሪያ ያሉ ሰዎች በዓል ለማክበር ኢየሩሳሌም ከትመዋል፣ ተሰብስበዋል። በዓል ለማክበር አሁን የኛ ጥምቀት በሚሆንበት ጊዜ ከመላው ዓለም ቱሪስቶች ይመጣሉ አይደለም? ልክ እንደዚህ ቀላል ምሳሌ ለምነግራችሁ፣ ልክ እንደዚህ የባለ ሃምሳው ለማክበር ባለ ጴንጤቆስጤ ብለው ያከብሩታል። ያንን ለማክበር ከመላው ዓለም የተሰደዱ እስራኤላውያን ወይም ደግሞ ብሉይ ኪዳንን የሚያከብሩ ኢትዮጵያውያንን ጨምሮ ማለት ነው የብሉይ ኪዳን ሕግ ተቀባዮች በሙሉ እስራኤል ላይ ይሰበሰቡ ነበረ። እንደውም የሐዋርያት ሥራ ምዕራፍ 2 ስታነቡ ከየት ሀገር እንደተሰበሰቡ ይዘረዝርላቸዋል። ሀገሩን ሳይቀር ወደ 15 ሀገራት ይዘረዝራል። ያም ሁሉ አሁን ስዘረዝር ይዛችሁን አልወስድም። ከ15 ሀገራት በላይ ተሰብስበው ኢየሩሳሌም ከትመው ነበረ። በዚያ ሰዓት በኢየሩሳሌም በተሰበሰቡበት ሰዓት መንፈስ ቅዱስ ወረደና ለሐዋርያት ቋንቋ ገልጦላቸዋል። ቋንቋ የተገለጠላቸው ስንት ቋንቋ ነው? ስንት ቋንቋ ነው የተገለጠላቸው? 71። አንዱ ማዘርታንግ የምንለው መጀመሪያ ራሳቸው ምን የሚሉበት ነው የሚናገሩበት ነው። በጥቅሉ ስንት ቋንቋ ሆነ? 72 ቋንቋ። የተገለጠው ቋንቋ ለ120 ቤተሰቦቹ ነው። 120 ቤተሰቦቹ የምንላቸው 36ቱ ቅዱሳት አንስት፣ 72ቱ አርድእትና 12ቱ ሐዋርያት ናቸው። ለሁሉም ቋንቋ ተገልጦላቸዋል። ሲገለጥላቸው ግን 71 ቋንቋ የተገለጠው ለሐዋርያት ነው። ከዚያ ዝቅ ብሎ ለ70 አርድእትም የተወሰነ ተገልጦላቸዋል። ለሴቶችም ተገልጦላቸዋል። መጨረሻ የተገለጠው ቋንቋ 15 ቋንቋ የተገለጠላቸው ሰዎች አሉ። ስንት ቋንቋ? ለምን 15 ቋንቋ ተገለጠ? ከ15 ሀገራት ምን ያሉ ስለነበረ የተሰበሰቡ ስለነበረ። ከፍተኛው 71 ዝቅተኛው ስንት ቋንቋ ነው የተገለጠ? 71ዱንም ቋንቋ መናገር የቻሉ ሐዋርያት ናቸው። 15 ቋንቋ መናገር የቻሉ ከቅዱሳት አንስት መካከል አሉ፣ ከ72ቱ አርድእት መካከል አሉ ማለት ነው። ይሄ መንፈስ ቅዱስ ለእያንዳንዱ እንደየጸጋው እንደያቁ የሚሰጠው ስለሆነ ነው። በነገራችን ላይ እዚህ ላይ አሁን የልሳን ቀን ተብሎም ይገለጣል አይደል? የቋንቋ ቀን። ቋንቋ ማለት ልሳን ማለት ቋንቋ ነው። አንዳንዶች ይህን ካለመረዳታቸው የተነሳ ቋንቋ ተገለጠልኝ ብለው ሰውን መሬት ላይ የሚያንከባልሉ ሰዎች አሉ። የሉም እንዴ? የልሳን ቀን ብለው ሰውን መሬት ላይ ሲያንከባልሉ አላያችሁ? አይታችኋል? አላያችሁ? ልሳን ተገለጠልኝ ብሎ ይወድቃሉ። ስለ ልሳን ግን እንዴት ነው ሰው የተረዳው? ልሳን ማለት በግዕዘኛ ነው ቃሉ። ለሰነ ተናገረ ይልና ልሳን ማለት ምን ማለት ነው? መናገር፣ ቋንቋ አይደለ? እንደው ስለ ቋንቋ ተገለጠልኝ ብለው ትውልዱን የሚያታልሉ አካላት እስቲ ጥያቄ እንጠይቃቸው፣ እናንተንም ልጠይቃችሁ። አንድ ቋንቋ ስንት መስፈርቶች አሉት? ቋንቋ ትናገራላችሁ አይደል? እየሰማችሁኝ ነው አይደል? አንድ ቋንቋ ስንት መስፈርቶች አሉት? ስንት ናቸው መስፈርቶች? የቋንቋ አጥኚዎች ስለ ቋንቋ የተማራችሁ በዓለም አቀፍ ዙሪያ የቋንቋ አጥኚዎችና የቋንቋ ሕግ ምን ይላል ተብሎ ተጠንቷል። እሺ ልንገራችሁ። አንድ ቋንቋ 5 ሕጎች አሉ። ስንት ሕጎች?
5 አንዱ ሕግ ቋንቋ ከሆነ ስም አለው። ምን አለው? ስም አለው። እኔ አሁን የምናገርበት ቋንቋ ስም አለው አይደል? እናንተ የምትናገሩበት ቋንቋ ስም አለው። ስም የሌለው ቋንቋ አለ? እንወስድ። እንግሊዘኛ ስም ነው አይደል? አማርኛ፣ ኦሮሞኛ፣ ትግሬኛ፣ ወላይተኛ፣ ስልጤኛ፣ ሀዲየኛ፣ ጉራጌኛ ምንድን ነው? ይሄ ምኑ ነው? የቋንቋው ምኑ ነው? ስሙ ነው። ስለዚህ ስም የሌለው ቋንቋ በምድር ላይ የለም። ያዙ፣ በደንብ ያዙ። አሁን እንደ አጭበርባሪዎች አግኝተው እንዳያታልሏችሁ ነው። ሁለተኛ አንድ ቋንቋ ፊደል አለ። ምን አለው? ምን አለው? ፊደል አለው። ምን የሚልበት የሚጻፈት። አሁን እንግሊዘኛ ይጻፋል። በምንድን ነው የሚጻፈው? በእንግሊዘኛ አይደል? ኦሮሞኛ ይጻፋል። በምንድን ነው የሚጻፈው? በኦሮሞኛ። አማርኛ ይጻፋል። በምንድን ነው የሚጻፈው? በአማርኛ። ትግረኛ ይጻፋል። በምንድን ነው የሚጻፈው? በትግረኛ። አሁን የምላችሁ አንድ ቋንቋ ከሆነ መጀመሪያ ስም አለው፣ ሁለተኛ ምን አለው? ፊደል አለው። እውነት ነው ሐሰት ነው? እሺ። ሶስተኛ ለቋንቋው ሀገር አለው፣ የሚነገርበት ቦታ አለው ማለት ነው። ምን አለው? ሀገር አለው ወይም ቦታ አለው። እንግሊዘኛ ሀገሩ የት ነው? ጣሊያነኛ ሀገሩ የት ነው? አማርኛ ሀገሩ የት ነው? ኦሮሞኛ ሀገሩ የት ነው? አማርኛ ሀገሩ ኢትዮጵያ ነው። ኦሮሞኛ ሀገሩ ኢትዮጵያ ነው። ትግሬኛ ሀገሩ ኢትዮጵያ ነው። ስልጤኛ ሀገሩ ኢትዮጵያ ነው። ሀዲጌኛ ሀገሩ የት ነው? ኢትዮጵያ። ኢትዮጵያ ውስጥ የሚገኝ ነው ማለት ነው። እንግሊዘኛ በመላው ዓለም ቢገኝም መነሻው የት ነው? እንግሊዝ ነው አይደል? ሀገር አለው፣ መነሻ ቦታ አለው እያልኳቸው። ይሄ ሶስተኛው ነው። አራተኛው ለአንድ ቋንቋ ሰሚ አለው። ቋንቋው ሲነገር ምን የሚል አለ? የሚሰማ አለ። አሁን እኔ የምናገረውን እየሰማችሁ ስለሆነ ነው እንጂ ካልሰማችሁ ምንድነው መሆኑ? ምንድነው መሆኑ? ዝም ብዬ ለፍላፊ ነው አይደል መሆኑ? ማን ይሰማኛል? አሁን ሙሉ ትምህርቱን በግዕዝ ባረገው አሰሙኝ። አባቶች ብቻና ሊቃውንቱ ናቸው የሚሰሙኝ። ግን እናንተ በምትሰሙበት ቋንቋ እየተማማርን ነው ማለት ነው። አንድ ቋንቋ አራተኛ ሕጉ ምንድነው? ምን አለው አልኳችሁ? ሰሚ አለው። አምስተኛ ተናጋሪ አለው ማለት ነው። ሰሚ ካለ ምን አለ ማለት ነው? ተናጋሪ አለ። እነኚህ በዓለም አቀፍ ሲጠኑ የቋንቋ ሕጎች ናቸው። ምናልባት በሚሊዮን የሚቆጠር ቋንቋ ሊኖር ይችላል አይደል? በዓለማችን ላይ እነኚህ በሚሊዮን የሚቆጠሩ ቋንቋዎች ሁሉ እነኚህ ሕጎች አሏቸው። ታዲያ አሁን ቋንቋ ተገለጠልኝ እያለ ትውልዱን የሚያወናብደው መድረክ ሰርቶ የቋንቋ ቀን እያለ ትውልድን የሚያወናብደው ቋንቋ ተገለጠል ብሎ መንፈስ ቅዱስ አደረብ ብሎ መሬት ላይ ሰውን የሚጥለው የተገለጠው ቋንቋ ስሙ ምንድን ነው ብትሉት ይመልስላችሁ? አሁን ነጥብን አገኛችሁት? እሺ ቋንቋ ልናገር ይላል። እሺ ተናገር። ከተናገርክ ቋንቋው ምንኛ ነው ስሙ ንገረን በሉት። እሺ ሁለተኛ ጽፋ አሳየን በሉት። ይጽፈዋል? ይጽፈዋል። በተለይ የበሰላችሁ ወጣቶች ተመልከቱ። አሁን በየአዳራሾች ሞልተው የልሳን ቀን እያሉ ትውልዱን የሚያወናብዱ። እስቲ እንደዚያ ከሆነ ቋንቋውን ጽፋ አሳየኝ። ስሙስ ምንድን ነው? የምትናገረው ምንኛ ነው? ሀገሩ ከየት ነው? እነማን ነው የሚሰሙት? እነማን ናቸው የሚናገሩት? ነው ዝም ብለህ ነው ወይ የምትለፈልፈው ብሎ ጠያቂ ትውልድ አለ አለ ወይ? ስለዚህ የሚናገሩት እውነት ነው ወይስ ሐሰት ነው? ቅዱስ ጳውሎስ ምን አለ መሰላችሁ? ቋንቋ እናገራለሁ ብትል ለማይሰሙ የምትናገር ከሆነ ለነፋስ እንደምትበትን ይሆናል አለ። ለምሳሌ ይላል እንደ ምንድን ነው የሚለው ጽናጽል ሲመቱት ሿሿ ይላል፣ ድምፅ ያሰማል። ነገር ግን ያ ድምፅ ማሰማቱ ቋንቋ አይደለም ይላል። እኔም አንድ ልጨምርላችሁ። ድምፅ ማሰማት ከሆነ እኮ ልክ ውሃው ሲወርድ ከድንጋዩ ጋር ሲባታ ፏፏቴ ይባላል አይደል? ድምፅ ያሰማል። ማዕበሉ ሞገዱ ሲነሳ ባህሩ ምን ያሰማል? ድምፅ ያሰማል። ቋንቋ ነው ግን ያ ወይም ደግሞ አሁን ይሄ እንደዚህ ብመተው ቆርቆሮው ድንጋይ ወርራችሁ ብትመቱት ምን ያሰማችኋል? ድምፅ ያሰማችኋል። እሱም እንደዚያ ነው ማለት ነው እንጂ ስም የሌለው ቋንቋ፣ ፊደል የሌለው ቋንቋ፣ ቦታ የሌለው ቋንቋ፣ ሰሚ የሌለው ቋንቋ እናገራለሁ ቢል ንግግሩ ሁሉ ምንድነው? ስህተት ነው ማለት ነው። ለሐዋርያት የተገለጠው ቋንቋ ግን በተለያየ ሀገር ለነበሩት እንዲያስተምሩ ነው የተገለጠ አይደለ? እንዲህ እኮ ነው የሚለው የሐዋርያት ሥራ ስታነቡ ወተናገሩ በነገረ ኩሉ በሐውርት በሀገሩ ሁሉ ቋንቋ ምን አሉ ይላቸዋል? ተናገሩ። እስቲ በሉ በሀገሩ ሁሉ ቋንቋ አሉ። ምን አሉ? ምን አሉ? ተናገሩ። ለምን? ለማስተማር ነው አይደለ? የክርስቶስን መምጣት፣ መወለድ፣ መጠመቅ፣ መሞት
መነሳት ማረግ እንዲያስተምሩ ላልሰማው ዓለም እንዲያሰሙ እኮ ነው ቋንቋ የገለጠላቸው። ይህንን አስቡ። ደግሞ በጣም የሚገርማቸው በዘመናችን የሚደረጉትን እንድታውቁ ነው። እቺ ቤተክርስቲያን የምታስተምረው ተረት ይላሉ። እውነተኛዋ ቤተክርስቲያን ተረት ይሏታል። እነሱ ግን ተረትና ቢዝነስ የሚሰሩ አካላት ናቸው። በእውነት የምነግራችሁ ማለት ነው። ምክንያቱም በእርግጠኝነት አጥንቶ ነገሮችን ማየት ያስፈልጋል። መንፈስ ቅዱስ ወረደ ቢሉና መሬት ላይ ሰውን ያንከባልላሉ። ይሄን አይታችኋል? አላያችሁ? እዩት እንጂ ቪዲዮዎቻቸው ናቸው። ቻናሎችን እዩ እንጂ ስታዩ በጣም ያስደነግጣል እኮ። ስህተቱን ጎልቶ ታዩታላችሁ። ጎልቶ ለምን ሰውን በጠረና እየደበደቡ መንፈስ ቅዱስ አደረ ቢሉና በካልቾ ጠልዘው መሬት ላይ ይጥሉታል። መሬት ላይ ይጥሉታል። እሺ እውነት እንነጋገር። እዚህ ላይ መንፈስ ቅዱስ ያደረበት ሰው መሬት ላይ ይወድቃል? መንፈስ ቅዱስ ሰውን ይጥላል ወይስ የወደቀ ያነሳል? መመርመር